አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ያለና ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አሁን ሰዎች ወደ ውጭ ወጣ ብለውልኛል። ምን እናደርጋለን መሰላችሁ? አሁን ቤት አጸዳድቼ ጨረስኩኝ ማለት ነው። ግን ባይዘዌ ቤቴ መፍረሽ ነውና መፍረሽ ነው። ቤቴን አጸዳድቼ ጨርሻለሁኝ። አሁን የቀረኝ መጥበቅ ዕቃ ላጣጥብ ነው። መጥበቅን የቀረኝ እንግዲህ አብረን ዕቃችንን እናጥባለን ማለት ነው። እንግዲህ ራሴ ነኝ እየቀረስኩ ያለሁት። የተሳሳተ ነገር ካለ እንድታርሙኝ ጠይቃለሁ ማለት ነው። እንግዲህ ያው አላህ ያበርታን፣ አላህ ያጠንክረን ነው የምለው። እና እንግዲህ ጭንፋፋፋፋ እናርግና ማለት ነው። ከዛ በኋላ እነግራችሁም ማለት ነው። እና እንዴት ናችሁ? ስራ እንዴት ነው? ዛሬ በጣም ደስተኛ ነኝ። ሰዎች ዛሬ ወደ ውጭ ወጣ ብለውልኛል ማለት ነው። እና አልሐምዱሊላህ ዛሬ ብቻዬን ነኝ። ያው ሀያ ብለውኝ ነበር። እኔ አልሄድም። ዙረት ነገር ምናምን አልወድም። ወላሂ ላዚም እንዲህ ማዞር መንደር ለመንደር መሄድ አልወድም። እና መንደር ለመንደር መሄድ አልወድም። እነሱ ሀያ ብለውኝ አልፈልግም አልኳቸው። ሁሌም ሀያ ይሉኛል። እኔ ዙረት አልወድም። በይዘው በጣም የሚያስጠላኝ ማለት ነው። በቃ ቤቴን ፏፏፏ አረጋለሁ። እነሱ ወጣ ሲሉልኝ ልብስ አጣጥፋለሁ፣ ልብስ ተኩሳለሁ። ከዛ ይሄንን አሁን ተክላሳቸው ለቃቅሜ ነው አሁን ክላስ ሳጸዳ እንደዚህ ሰብስቦ ይጠጣሉ፣ ይባላሉ። ግን እቃውን ወደ ክችን ያመጡ። በጣም የሚያስጠላው ባህሪ ይሄ ነው። እና እንዴት ናችሁ? እንግዲህ ያጠፋሁትም ነገር ካለ የተሳሳኩትም ነገር ካለ እንድትመክሩኝ በምክር እንድትመልሱኝ እላለሁ። እንግዲህ አበረታቱኝ እስቲ ልሸቀል እና ይሄው እንግዲህ እቃ እያጠብኩላችሁ ነው። ዛሬ በጣም ደስ ብሎኛል። ፏፏፍሽ እላለሁኝ እና አልሐምዱሊላህ ጤና ካለው ሁሉ ሙሉ ነው ልላችሁ ነው ወዶች። እና አልሐምዱሊላህ የማይሆን ነገር የለም። እንግዲህ ታጮኩባችሁን በጣም ይቅርታ ጠይቃለሁ። እሺ። እና እንደዛ ለሰዎች ሲወጡላችሁ እንደኔ ደስ የሚለው አለ። ግን እኔ ብቻ ነኝ። እኔ ሰዎች ሲወጡ ማለት ነው በጣም ነው ደስ የሚለኝ። ሱብሃንአላህ። እንደዚህ ሰላችሁ እናቴ ከቤት ስትወጣ ወላሂ ላዚም እናቴ ስትታመምብኝ እናቴ ከቤት ወጣ ስትል አሁን ምሳሌ እኛ ሀገር ሰርግ አለ፣ ለእሶም አለ ምናምንና እንደው ወጣ ታለኝ ወይ በአላህ ቤቱ ሁላ ነው ጭር የሚለው። በጣም ነው የሚያስጠላውና አረብ ሀገር ደግሞ ወጣ ሲሉ ደስታችን ይገርማል። እና አልሐምዱሊላህ ያው አንዳንዶቻችሁ ደግሞ እንደ ሽርሽር የምትሄዱት መሸ ምናምን ይዟችሁ ሲሄዱ ተከተላችሁ የምትሄዱ ሰዎች ገጥሟችኋል። እኔ አንዳንዴ አየር መውሰድ ጥሩ ነው። ትናንትናም ለራሱ ሀያ ብለው አልፈልግም አልኳቸው። ከዛ ለራሳቸው ዘና ብለው መጡ። እኛ አልወድም ደግሞ እግሬን እኛ ያኔ ስለ እኛ የምንተማመንበት ነገር የለም። ምክንያቱም አንድ እግራችን ሳውዲ አንድ እግራችን ኢትዮጵያ ነው። የያዙ ለታዲያ የማን ያለህ ነው። ተመልሰን እንኳን እንዳንመጣ አሁን ላይ መንገዱ በጣም ያስጠላው። በዚህ ላይ ደግሞ ሳውዲ አረቢያ በጣም አስጠልቷል። ስራ የለም በጣም ድሮ በጣም ማሻአላህ ተባረካላህ ስራ አለ እና ጂዛንማ የባስ አስጠልቷል። ጂዛን በ500 ብር ሁላ ነው የሚያሰሯችሁ ጂዛን። በዛ ላይ ደግሞ ባህርተኛ ነፍ ነው እዛ። ከዛ ከፈለግሽ ስሪ ከፈለግሽ
የራሳችሁ ጉዳይ ነው የሚሉት እና በጣም ነው የሚያስጠላው። ጂዛን ማለት ነው። ጂዛን ነበርኩ። አንድ ሴት አለችኝ ቋሚ ስራ የምሰራባት በጣም ጥሩ ሴት ነበረች። ከዛ የልጅ ጉድ የወለዱ ጊዜ አስጠሉኝ። ስራውን በዛብኝ። ከዛ ብር ጨምርልኝ ብላ እምቢ አለችኝ። እምቢ ስትለኝ ከዛ እኔ ትቻት ወደ ጅዳዬ መጣሁ። በጣም ጥሩ ሰው ነበረች ግን በይዘዌ እና እዚህ ቤት ደግሞ ፎጣ ላይ ነው የምናደርገው። ቃጥበን ፎጣ ላይ ምን አገባኝ ባቀረበችኝ ላይ ነው ተነመለው። አይ በይዘዌ የሽትም እንጂ እንዳትሉኝ ነጋ አጥበዋለሁኝ። በሶስት ቀን አጥበዋለሁ። ሁሌም ሳይሆን እንደዛ ያረኩኝ ነው እላችኋለሁና ወላሂ ላዚም ጂዛን ታመጣሁኝ። ዛሬ ቀን 10 ነው አይደለ? በ6 ነው የመጣሁት። ስንት ሆነኝ ማለት ነው? 5 ወሬ ማለት ነው። 5ኛ ወሬ ያስኩ ጂዛን ታመጣሁ ማለት ነው። አልሐምዱሊላህ አላህ አንዳንዴ እድል ጥሩ ነው። እድላችን አንዳንዴ ማለት ነው እና ከዛ ከጂዛን ታመጣሁኝ በ3 መጣሁኝ። በ6 ወደ ስራ የገባሁኝ ማለት ነው። አላህ እንደው የእድል ሆኖ እንደህና ስራ ነው አላህ የሰጠኝ። አልሐምዱሊላህ እና አሁን ባለሁበት ስራ በጣም ደስተኛ ነኝ። ቋሚ ስራ ነው። ሰዎቹ ምንም አይሉም፣ ጥሩ ሰዎች ናቸው። አልሐምዱሊላህ የባሰ ይምጣ እያልን እንግዲህ ለሀገራችን ዱአ አድርጉ። ሀገራችንን ጦርነት እንደው አላህ በቃችሁ ይበለን። እኛም ሰራ አድርገን ለሀገራችን ያብቃን ለላችሁ ነው ውዶቼ። እንግዲህ ያኔ ድምጽ ካለው በጣም ይቅርታ፣ ያው ማይክም ስላለኝ ማይክ ስለያዝኩ ለዛ ነው ይቅርታ እያልኳችሁ ያለሁት እና አሁን እራት ምን ልብላ ረቦኛ ራብ እያለኝ እና በምርጫችሁ ሳንዱች ነገር ሰርቼ እበላለሁ ኢንሻአላህ። እና ስሩ፣ በርቱልኝ፣ ጠንክሩልኝ። ይህም ቀን ያልፎ እኛም በሀገራችን ደግሞ እንቀጠራቸዋለን ኢንሻአላህ። የኢትዮጵያ ሕዝብ ተሰዳጅ ቢሆንም አንድ ቀን ያልፋል። የማያልፍ ነገር የለም። ሁሉም ጊዜውን ጠብቆ ነው እንጂ እኛም በሀገራችን ላይ ያምርብናል። ብንታመምም አረፍ ብንልም ብንተኛ በሀገራችን ላይ ጥሩ ነው እና አልሐምዱሊላህ በጣም ነው የማመሰግነው። ወዳችኋለሁ።